እግዚአብሔር ይህን ዝግጅት ስላዘጋጃችሁም ትልቅ ነገር ነው። ደግሞ ልብ ብላችሁ ራሳችሁን አባቶችን ሊቃውንተ ቤተክርስቲያንን አምጥታችሁ እንደዚህ ማድረጋችሁ ይሄ በቃ የተለመደ እንዲህ ቢለመድ በጣም የሚያስደስት ነገር ነው። እኔ ከዚያ በላይ አልላችሁም። ከዚህ የበለጠ ትጋትና የሰው የከበረ ሀብቱ ትጋት ነው። እግዚአብሔርን ከፈለጉት እግዚአብሔር ይመጣል። ቢጠሩትም እሱ በር እንድናንኳኳም ነው የሚወደው፣ እንድንጠይቅ ነው፣ እንድንለምነው ነው የሚፈልገው፣ እንድንፈልግ ነው የሚፈልገው እግዚአብሔር። መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ትምህርቱም የነገረን ከእያንዳንዳችን እንደማይርቅ ነው። ዋናው የእምነታችን መጠን የእኛ ትጋት ነው እዚህ የሚያደርሰን እና በጣም አመሰግናለሁ። መቼም ትዕግስታችሁን ምናምን አደንቃለሁ። ሌሎች አባቶች ሊቀ ሊቃውንት ስምዐኮነ መላክ በየስማችሁ ብጠራ ደስ ይለኛል። መምህረ ማእምረን በጽሐ አለሙ በጣም እናመሰግናለን። መምህር መዝገበ ቃል እና መጋቢ ብሉይ ሐዲስ ሚስጥሩ ታየ፣ ሌሎችም ዘማሪት ሲስተር ሕይወት እንኳን ያው እኔ ነኝ ያሳደግኳት ከልጅነቷ ጀምሬ። በአጋጣሚ ከልጅነቷም ወደ መዝሙርም ስትመጣ እኔ ራሴ ያስተማርኳት ነች። ቡታጅራ እያለች ምናልባት እኔ እዚህ መግባቴን ብታውቅም ደስ እንደሚላት አምናለሁ። ሲስተር ሕይወት ማለት የኔ ልጅ ናት። ከልጅነቷ ከሕፃንነቷ ጀምሮ ነው ያደገችው እና እነዚህም ምሁራን ሌሎችም የሀገረ ስብከቱ ስራ አስኪያጅ እና ጸሐፊ፣ ሌሎቹም የሀገረ ስብከቱ ኮሚቴዎች እና በዚህ በስብከቱ ወንጌልም በሌላ ስታፍ የምትሰሩት እነ ሊቀ ዲያቆናት ይህንን ዝግጅት አዘጋጅቷን የስብከተ ወንጌል ኃላፊያችን እና ትልቅ ነገር ነው። እኔ ሌላ የምጨምረው ነገር የለም። የመንፈስ ቅዱስ ኃይል ረድኤት በረከት የተማርነውን በእኛ ላይ እንዲያሳድር ብቻ ነው። የተመከርነውን ምክር ሁሉ የእግዚአብሔርን ሀሳብ የተወያያችሁትን ውይይት ሁሉ እግዚአብሔር በእናንተ ላይ እንዲያሳድረውና እግዚአብሔር መልካሙን ነገር እንዲያደርግ ነው እና የተባረካችሁና የተቀደሳችሁ እንድትሆኑ ብቻ ነው የምፈልገው። እንግዲህ ሊቃውንት አባቶች ይህንን ልጆቻችሁን የተበተኑትን በእውነቱን ምስጢር ያደላደለ ሰው ከመንገር በላይ ሌላ አይመጣም። ከዚህ የበለጠ እንግዲህ ለአንበሳ አይመትሩም። ልጆቻችሁ ናቸው፣ ተማሪዎቻችሁ ናቸው፣ ቤተሰቦቻችሁ ናቸው። የክርስቶስ ደግሞ አደራ ያለባችሁ ሰዎች ናቸው። መቼም ይህን ሁሉ እዚህ ደረጃ ያደረሳችሁ ቤተክርስቲያን እንድትደግፉም ያደረጋችሁ ለዚህ ስለሆነ እንግዲህ ልጆቻቸውን ወደፊትም እንድትደግፏቸውና እንድታስተምሩ ነው። ሌላ ምንም አይደለም። ሁላችሁንም እናከብራችኋለን፣ እንወዳችኋለን። የኦርቶዶክሳዊት የአንዲት የሀቲ ቅድስት ቤተክርስቲያን ልጆች ናችሁ። ቤተክርስቲያናችን ብዙ 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 መተባበርና ፍቅር እንፈልጋለን። ተፋቅረን ተዋደን ተከባብረን የእግዚአብሔር መንፈስ ቅዱስን ምራን እያል የቅዱሳን ረድኤትና በረከት ከድንግል ማርያም ሁላቸው ቅዱሳንም ጀምሮ በነገደ መላእክትም ይሁኑ ሊቃነ መላእክትም ይሁኑ አበው ቀደምት ነቢያትም ሐዋርያትም ጻድቃንም ሰማዕታትም ቢሆኑ የአንድ የሀቲ ቤተክርስቲያን ውስጥ ያሉ በሰማይ በምድር የሞሉና ስራ የሚሰሩ ስለሆኑ
የእነሱ ረድኤትም እየመናን በሀቲ ቤተክርስቲያን ውስጥ ተሰብስበን ስላለን ይህንን መልካም ህብረት መመካከሩ ነው ወደ መንፈሳዊ ኃይልና ብርታት መሄድ ነው ያቃተን። አስቀድመን ጽድቁንና መንግስቱን እንድንፈልግ እንዲያደርገን በምንማራት እንኳ በአባታችን ሆይ ትምህርታችን በዚህ ሰማያዊ ያ የእግዚአብሔር መንግስት ብቻ ሳይሆን በዚህ ምድር ጨው ሆነን ይችን ምድር ፈቃድህ በዚያ በሰማይ እንደሆነች በምድራችንም በዚህችም ዓለም ላይ ፈቃድህ ይሁን የሚለው ፈቃዱን ሁልጊዜ ስለምንጠይቅ ይችን ምድር ደግሞ ክርስቶስ ስለቆሸሸች ከዚያ ከታላቅ መንበሩ ወደ ምድር የመጣው ይችን የቆሸሸች ዓለም በደሙም በስብከቱም በደሙም ሰው በመሆኑም በጠቅላላ የኛ ዘመዶቹ ነን ነው የሚለው የስጋ ዘመዳችን ስለሆነ ምንም መለኮታዊ ኃይሉ መለኮታዊ በረከቱና ረድኤቱም ቢሆን የስጋ ዘመድ እኛ ጋር ሰው ፍጹም ሰው ስለሆነ ምንም መለኮታዊ ኃይሉ ፍጹም አምላክ ፍጹም ሰውም ቢሆን ይህችን ምድር ሊቀድሳት ሊባርካት ስለመጣ አሁንም እሱም ለዓለም ስለሞተ የተሰቀለውም ለዓለም ስለሆነ እናቱም የምትጸልየው ዓለምን ለማዳን ታማልዳለች። ቅዱሳኑም እንደዚህ ዓላማቸው ዓለሙን ማዳን ነው። ሐዋርያትም ቢሆኑ ዓለምን ሂዱና አስተምሩ እያስተማራችኋቸው ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ እንድናጠምቅ ተልከናል። ለምን? ዞሮ ዞሮ ዓለሙን ነው ስለ ዓለም ነው እሳቤው። ይህች ዓለም እንዳለ ምድሪቱን ነው እንድትቀደስ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው ሰማይ ላይ ያለው አዚቲ ኢዚን ሄቨን ነው። ወይኩን ፈቃድከ ከማሁ የሚለው የግዕዙ ቃል ከሌላው ይመጣል። ከማሁ በምድር ነው። ከማሁ የሚለው ልክ እንደዚያው ሳይለወጥ ሳይበረዝ ሰማይ ያለው ገነት ትሁን ምድራችን ገነት ትሁን ብለን ነው የምንለው። አሁን ገነት ሳትሆን የሆነችው ሲኦል እየሆነች ስለመጣች የዓለም ኮርነር ሁሉ እንዲያውም ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እያል አሁን ለአንድ ቦታ ለአንድ አይደለም ለአንዲት ብቻ አይደለም የምናስበው ዓለሙ ሁሉ የተቆሸሸበት ዓለም ስለሆነ እኛም በብርሃናችን በጨውነታችን ዓለምን እንድናጣፍጥ በክርስቲያናዊ ስነ ምግባራችን ዓለምን እንድናጣፍጥና ፈጽሞ መንግስቱ እንድትመጣ የክርስቶስ መንግስት ዘላለማዊ የሆነችው መንግስት ትምጣ እንድንለው ነው እና እንጂ ይሄ ምድራዊው መንግስት ሁሉ አልሆነም። የእኛ አሁን የሚያዋጣን የእሱ መንግስት ነች። የእሱ መንግስት እንድትመጣ እንፈልጋለን። ደግሞ ይቺ ዓለማችን ደግሞ ያ ከገነት የመጣው ምድርን ገነት አድርጎልናል፣ በደሙ አጅቷታል እና ወምድርን ይትገብር ፋሲካ ተሐጺባ በደመ ክርስቶስ ያለው ምድር ፋሲካን ደስታን ፈንጠዝያን ታደርጋለች፣ ምክንያቱም በኢየሱስ ክርስቶስ ደም ታጥባለች ይላል። አምራለች፣ ደምቃለች፣ ቁርኝትን አስወግዷል። ስለዚህ ሰማያዊው የእግዚአብሔር ልጅ ወልደ እግዚአብሔር እሱ ሰው የሆነው ከገነትም ወደዚህ ምድርም ሰው የሆነው ያው ምድርን ገነት ለማድረግ ነው። እሱ ስላለ ገነት ነች። ምድራችን ግን አሁን የሲኦልና የጉስቁልና የረሃብ የጥም ይሄ የጉስቁልናው ነገር ነው ያለው። ክርስቶስ ከተሰቀለም በኋላ መከራ ከተቀበለና ዲያብሎስን ጠርቆ ከመንገድ ካስወረደው በኋላ ካስወጣው በኋላም እንኳን ክርስቶስ የተሰቀለባት እና ነፃ ያወጣት ምድር ስትሆን ግን ይሄ ከሰማይ የወደቁት በቅዱስ ሚካኤል እና በሰራዊቱ የወደቁት እርኩሳን መናፍስቱ በጣም ስለሰለጠኑ
እኛ በስነ ምግባርና በቅድስት ተዋሕዶ ቤተክርስቲያናችን ሆነን በጋራ በሰላም በፍቅር መጸለይ ያስፈልገናል። እንግዲህ ዲያቆኖትም ምንም እንግዲህ ለጸሎት ተነሱ ይበሉን፣ ሁላችንም እንጸልይ። እግዚአብሔር ቃለ ሕይወት ያሰማልን። ላደረጋችሁ ዝግጅት ሁሉ እድሜ ጤና ይስጥልን። የኢየሱስ ክርስቶስ ጸጋም የአብ ጸጋ የወልድ ቸርነት የመንፈስ ቅዱስም አንድነት ሁል ጊዜ ከእናንተ ጋር ይሁንልን። በጣም እናመሰግናለን። እኔም በሰፊው እንደማስተምር አምናለሁ፣ ግን በጣም ደስ ብሎኛል። ዘማሪዎቹም መምህራኑም ያዘጋጃችሁትም ሁላችሁንም እግዚአብሔር በበረከት ይጎብኝልን። እግዚአብሔር ኃይል፣ ረድኤት፣ በረከት ያብዛላችሁ። በጣም አድናቂ ነኝ። በብዙ ነገር እግዚአብሔር ብዙ እንደሚሰራ አምናለሁ። እግዚአብሔር መንገዱን በሩን የከፈተበት ነገር እንዳለ ይታየኛል። እስቲ ከራ ጋር አብረን እንጸልይ። እግዚአብሔር ይባርክልኝ፣ ይቀድስልኝ። እግዚአብሔር ይባርካችሁ። ሰላም ሁኑ።